በትላንትናው የጥምቀት በዓል አከባበር ኦርቶዶክሳውያን ህይወታቸው ማለፉ ተሰምቷል። በአዲስ አበባ በሚገኘው የጥምቀት በዓል አከባበር ላይ አንዳንድ ኦርቶዶክሳውያን ህይወታቸው አልፏል። በምን ምክንያት ነው እሱን የማጋራችሁ ይሆናል። ይህን ሰበር መረጃ ዛሬ ለምታከብሩት ነገም ለምታከብሩት የጥምቀት በዓል አከባበር የጥንቃቄ እንዲሆናችሁን ይዤላችሁ የመጣሁት አብራችሁን ቆዩ። በሌላ መረጃችን ስናቀና ውድ የተከበራችሁ ተመልካቾቻችን በርካታ ኢትዮጵያውያን የአይኤስ የሽብርተኛው ቡድን አባል መሆናቸው ተሰምቷል። በርካቶችን ማሳዝኗል። እንዴት አንድ ኢትዮጵያዊ የሽብርተኛ አባል ይሆናል? ያሳዝናል። ፎቶአቸው ከነስም ዝርዝራቸው ነው የወጣው። እሱን የማጋራችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን አሁንም በጥምቀት በዓል አከባበር ላይ የሚደረጉ አንዳንድ በጣም ዘግናኝና ከኦርቶዶክስ የማይጠበቁ ድርጊቶችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን አሳስበዋል። አንድ መምህር እንዲሁም ይህንን ካላደረጋችሁ ሰይጣናዊ በዓል እያከበራችሁ መሆናችሁን እንድታውቁ ፈልጋሉ ሲል መረጃውን አስተላልፏል። እሱ ያስተላልፈውን መልእክት ወደ እናንተ ይዤላችሁ መጥቻለሁ። በትናንትናው ዕለት ታዋቂው ጋዜጠኛና ኮሜዲያን ነፍሱን ይማረውና ነፃነት ወርቅነህ የሥርዓተ ቀብሩን በካቴድራል መፈጸሙ የሚታወቅ ነው። አሁንም በገነት ንጋቱ ላይ በርካታ ትችቶች እየተሰነዘሩ ይገኛሉ። በትናንትናው የቀብር ስነ ስርዓትና በዛሬው ዕለት ምን ተከናወነ የሚሉትን በሱ ጉዳይ አንዳንድ ሰበር መረጃዎች ይዤላችሁ መጥቻለሁ። አብራችሁን ቆየው። ውድ የተከበራችሁ ተመልካቾቻችን ይህም ብቻ አይደለም፣ በጣም በወቅታዊ ሰበር መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው ይህም ቪዲዮ ላይክ በማድረግ ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ በማድረግ አብራችሁ እንድትቆዩ ጋበዝኳችሁ። የምንጊዜም ወዳጃችሁ የሚኮነኝ መልካም ቆይታ ይሆንላችሁ። እጅግ አስደንጋጭ መረጃ ሰምተናል። ውድ የተከበራችሁ ተመልካቾቻችን በርካታ ኢትዮጵያውያን የአይኤስ ማለትም የሽብርተኛው ቡድን አባል መሆናቸው ተሰምቷል። ስማቸው ከነ ስም ዝርዝራቸው ከነ ፎቶአቸው ነው የወጣው። የመረጃ አዳምጠን እንጣ። አስደንጋጭና ሰበር መረጃ ተሰምቷል። በርካታ ኢትዮጵያውያን የአይኤስ አባል ሆኖ መገኘታቸው በዚያት ላይ ዓለምን እያነጋገረ ይገኛል። የፑንትላንድ መንግስት ባደረገው የጸረ ሽብር ዘመቻ ኢትዮጵያውያንን ጨምሮ በርካታ የአይኤስ አባላትን በቁጥጥር ስር መዋሉን አስታውቋል። የፑንትላንድ መከላከያ ኃይል ዛሬ ባወጣው መግለጫ እያካሄደው ባለው የጸረ ሽብር ዘመቻ የአይኤስ አባላትን መያዙን የገለጸ ሲሆን ከተያዙት ውስጥ የውጭ ሀገር ዜጎች እንዳሉበት አስረድቷል። እጅግ የሚያስገርመው የእነዚህ የውጭ ሀገር ዜጎች ዜግነት ደግሞ ቱርክ፣ ሳውዲ አረቢያ፣ ሞሮኮ፣ ኢትዮጵያ፣ ሶሪያና ታንዛኒያ መሆኑ አስታውቋል። በቁጥጥር ስር ያዋላቸውን የአይኤስ አባላትን የሆኑ የውጭ አገር ዜጎች ፎቶግራፍና ዜግነትም ይፋ ያደረገ ሲሆን በዝርዝሩ ውስጥ ኢትዮጵያውያን እንደሚበዙበት ለማወቅ ችለናል። በዚህ ጉዳይ እንግዲህ እንደሰማችሁት ነው ውድ የተከበራችሁ ተመልካቾቻችን በርካታ ኢትዮጵያውያን የአይኤስ ሽብርተኛ አባል ቡድን መሆናቸው ተሰምቷል። እንግዲህ ሽብር ቡድን ታስታውሱ እንደሆነ የዛሬ 11 15 11 12 13 14 ዓመት ገደማ ላይ በርካታ ኢትዮጵያውያንን እንግዲህ በአንድ ባህር ዳርቻ ላይ ገሎ የጨፈጨፈ እጅግ አደገኛ የሽብር ቡድን ነው። እንግዲህ የዚህ ሽብር ቡድን አባላት ደግሞ በርካታ ኢትዮጵያውያን መሆናቸው ተሰምቷል። ግን አብዛኛው ደግሞ የኦርቶዶክስ እምነት ተከታይ መሆናቸው እጅግ አስደስቶኛል ማለት ነው። የኛ እምነት ተከታዮች አይደሉም። እኛ እንግዲህ በዛ ማህተባችንን አንበጥስም ብለን የዛሬ 13 14 ዓመት ገደማ ታስታውሱ እንደሆነ ለማህተባችን እንሞታለን ለእምነታችን እንሞታለን ብለው እንግዲህ በርካታ ኦርቶዶክሳውያን ወጣቶች ማለት ነው ሰማዕታት በዛ በባህር ዳርቻ ላይ መገደላቸው የሚታወቅ ነው። እንግዲህ የኛ ኦርቶዶክስ እምነት ተከታዮች ያልሆኑ ሰዎች እንግዲህ የዚህ ቡድን የሽብርተኛ ቡድን አባል መሆናቸው ታውቋል ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ ታዋቂው ዩቲዩበር አይሹ ስፒድ ወደ ኢትዮጵያ መምጣቱ የሚታወቅ ነው። እንግዲህ በመምጣቱ አንድ መርካቶ ገበያ ላይ ገብቶ አንድ ቲሸርት 5000 ብር መሸጧ የሚታወቅ ነው። አንድ ሴት ይህን ተመልክቶ እንግዲህ ይህን ዜና ሲያዳምጡትና እንመለስበታለን። እቺ ስቁንቁናም ቋጣሪ ሴትዮ ማለት ነው ይላችሁ ባትቋጥር ኖሮ የሚፈጠረው ላሳያችሁ። ላይ ይቅርታ አድርጉልኝ ለቃላት አጠቃቀሚ እስከዛሬ ድረስ አልበረደልኝ ቅጥል ነው ያደረገችኝ ማለት ተቃጥ ይያሉኝ እና አልጄሪያ ላይ የስፒድ ስትሪም እያደረገ ማለት የመጀመሪያው ላይ ሾፕ ሄዶ ነበር የሆነ ቦታ ለመግዛት ማለት ነው እና እቃ ሲገዛ በትክክለኛው ፕራይስ በትክክለኛው ዋጋ ሰጡት። ከዛ በኋላ ቲፕ ከራሱ ኪስ ቲፕ አውጥቶ ሰጠ። ከዛ በኋላ ራ እንቀበል ምናምን ብሎት በቃ ላይ በግድ ነው የሰጣቸው ማለት ነው። አሳያችሁ 3,000 dinner, 5,000 dinner. I'm gonna put an extra 2,000 dinner. Extra. ታረጅ ሴትዮ ባትቋጥር ኖሮ እራሱ ከኪሱ አውጥቶ አስቦ ይሰጣቸዋል እጥፍ ድርብ አድርጎ ማለት ነው። ስፒድ እንደዚህ የዋህ ነው። ባኝም እንግዲህ በርካታ ሰዎች እቺን ሴት እየተቿት ይገኛሉ ሳምንቱ ሙሉ ማለት ነው። በጣም በሚገርም ሁኔታ እንዴት አንድ ቲሸርት አንድ ስከርፕ 5000 6000 ትሰጫለሽ የሚል ነውና እንግዲህ የተለየ ሐሳብ አለኝ። እውነቴን የምነግራችሁ በሱቋ የመጣው ሰውየው ነው። ሰውየውን ጭራሽ አታውቀውም። ምን ይሁን ፌመስ ይሁን ታዋቂ ይሁን በቃ ሱቋ መጣ ቪዲዮ እየሰራ ነው። እንግዲህ በሚሊዮኖች ተከታይ ያለው ሰው ነው።
እንግዲህ ብዙ ብሮችን ይሰራል ዩቲዩብ በኢትዮጵያ መምጣቱ ምን አለ 5000 ሰጣው ምን ችግር አለ ቤት ኪራዩን ብትከፍል አባቴ በቃ ምንድነው የኛል ለሴትየዋ ልትበሏት ነው እንዴ አልገባኝ በነፃ በሰጠው ምናምን የታቋለች ይሄ ሰው የትም እንኳን ታቆም ራሱ ነው ሱቆ የመጣው ይሄ ሰውዬ 5000 ብር ማለት $50 አይሞላም እንዴ $30 ምናምን ቢሆን $30 ምን ለራሱ ለሰውዬው ምንም አይደለም ምን ያለ ወደ ላይኛው መረጃ ስንሸጋገር ጥምቀትን በተመለከተ አዳዲስ መረጃዎችን ይዘንላችሁ መጥተናል እንግዲህ ጥምቀት ሲመጣ እንግዲህ በርካቶች በጭፈራ በአርሞኒካ በተለያዩ በጣም ኦርቶዶክሳዊ በማይመጠን መልኩ ያሳልፋሉ እስቲ ይሄንን መምህር አዳምጠነው እንምጣና ምን እናገረው ነገር አለ ጥምቀት የክርስቶስ የመድኃኔዓለም በዓል ነው የልብስ ጉዳይ አይደለም የመተጫጨት ጉዳይ አይደለም የሎሚ ጉዳይ አይደለም የመድኃኔዓለም እርሱን የማምለክ ጉዳይ ነው እንዴት ነው የምናመልከው ሌሊት በማህሌት በኪዳን በታምር በቅዳሴ ቀንሳ በመዓልትሳ ነጠላ በስርዓት ለብሰን ነጠላ ዝም ብለ ጌጣጌጥ ለብሰ ወድን ገፍጠ መሄድ አይደለም ነጠላ በትምህርተ መስቀል ለብሰን ከታቦተ እግዚአብሔር 40 ክንድ ቢያንስ 40 ክንድ ርቀን አርጋችሁ አዳምጡ ከታቦተ ህጉ 40 ክንድ ርቀን ነጠላ ስለብስ ደግሞ በመስቀለኛው አድርገን ይያል ነው አባታችን የሊቃውንቱን ጣዕመ ዜማ ቀለም አዳምጠን በእግዚአብሔር ዘንድ ተባርከን መግባትን እንዲህ ካልሆነ ባለ ጥምቀትን ለእግዚአብሔር ሳይሆን ለሰይጣን እንዳከበርከው ወቀው በተለይ ሃርሞኒካ ጨፈራ በጣም የሚዘገንኑ ነገሮች ኦርቶዶክሳውያን የማይመጥኑ ነገሮች እያየን ነው መልከቱ እንግዲህ ምን እንደሚደረግ በጥምቀት ታቦት በሚያልፍበት መንገድ ላይ ሴትና ወንድ እንደዚህ እየተላላሰ እንደዚህ እየተዳራ የትኛው በኋላ ነው ጥምቀት አከበረን የምትሉት ወይስ ለሰይጣን ተገዛ ነው የምትሉት በቃ መምህራችን የተናገሩት እንደዚህ ነው ተመልከቱት በጣም የሚደብር ማለት ነው እስቲ አንዷ ደግሞ የሰራችሁ ማስታወቂያ ደግሞ አይተን እንምጣ አላቋርጥ ጀምሪ ሰላይ ላይ ፊንቀይሪ ጥር 11 ነው 12 የማረውስ ተመልከቱ ማስታወቂያው ላይ ምን እንደገባ ማለት ነው ሰዎችን ለማማለል ምን እንደገባ ተመልከቱ ለጋሰው እየተበባቸው ማንንም ሰው ቢሉኝም ሰው መቀይበን ታዘጋጅተናል እንድትመጡ እንግዲህ እኛ የጌታችን ኢየሱስ ክርስቶስን መጠመቅ እኛ የሥላሴ ልጅነት የምናገኝበትን የሥላሴ አንድነትና ሶስትነት ሚስጥር የተገለጠበትን ትልቅ በዓል እናከብራለን እንላለን ይሄው በታቦቱ ማደሪያ ላይ በሚሄድበት መንገድ ላይ ሴትና ወንድ ይዳራል እንደገና ደግሞ ኢቨንት ይጣራል ታዲያ በርካቶች ለምንድን ነው አያችሁ አይደለ ጴንጤ ለምንድን ነው የማይሆኑት ብለህ ብትጠይቅ ይሄን እያዩ ነው በቃ ይሄን ስትመለከት ሰው እምነቱን ቀይሮ ይሄዳል በእነዚህ ምክንያት ማለት ኦርቶዶክስ በእነዚህ ምክንያት ትሰደባለች እስከ መቼ ድረስ ሰው እንደምንሆን አላውቅም እስከ መቼ ማለት ነው መቼ ነው ሰው የምንሆነው መቼ ነው የሚያልፍልን ሌላው አሳዛኙ ነገር ውድ የተከበራችሁ ተመልካቾቻችን በትላንትናው ዕለት በከተራ በኮየ ፈቼ እጅግ አሳዛኝ መረጃ ሰምተናል እስቲ አዳምጠን እንምጣ አሳዛኝ ዜና ተሰምቷል በዛሬው ዕለት ታቦተ ህጉን አጅበው ወደ ባህረ ጥምቀቱ ሲጓዙ የነበሩ 4 ሰዎች በደረሰ አደጋ ህይወታቸው አልፏል አደጋው የደረሰው ኮየ ፈጬ በሚገኝ ፀሐይ መድኃኔዓለም ቤተክርስቲያን ምዕመናን ላይ ነው አደጋውም የቤተክርስቲያኑ ምዕመናን ታቦተ ህጉን አጅበው ወደ ባህረ ጥምቀቱ እየተጓዙ ባለበት በሚጓዙበት ሰረገላና በኤሌክትሪክ መስመር መካከል በተፈጠረ ንክኪ የ4 ሰዎች ህይወት አልፏል በሌሎች አካባቢዎች የሚገኙ የደብር አስተዳዳሪዎችና የወጣት መሪዎች መሰል አደጋ እንዳይከሰት ጥንቃቄ እንዲያደርጉም ተመላክቷል እንደሰማችሁት ነው በትላንትና ኮየ ፈጬ አካባቢ ነው መሰለኝ ወደ 4 ሰዎች ህይወታቸው ማለፉ ተሰምቷል እንግዲህ ህይወታቸው ያለፈው እዚህ የሰረገላውና ኤሌክትሪክ ኮንታክት አድርጎ ነው የተባለው እንግዲህ እንደዚህ አይነት ነገሮች ላይ አትጠጉ በጣም ብዙ ሰው በሚበዛበት ቦታ አትገኙ ውስጥ አትገቡ ልጆች ያዛችሁ በተለይ ደግሞ ውስጥ ያለበት ሰው የተሰበሰበ ቦታ ባትገቡ ረብሻ ሁካታ ያለበት ቦታ ላይ ባትገቡ ጥሩ ይመስለኛል ብዬ አስባለሁ የሰው ቁጥሩ ላቀ ስለሚልም እንደዚህ ነገሮች ላትመለከቱ ትችላላችሁ በተለይ በጥምቀት በዓል አከባበር ላይ ቁጥሩ ላቅ ያለ ማህበረሰብ ይገኛል ተብሎ ይጠበቃል እንደምታዩት እንግዲህ እነዚህ ኤሌክትሪክ ኮንታክቶች ይኖራሉ መረጋገጥ ሊኖር ይችላልና ጥምቀትን ልናከብር ወተን ሰው ህይወቱ ሲያልፍ በጣም ያሳዝናል እንግዲህ ደስታችን ወደ ሀዘን እንዳይቀየር ከዚህ በኋላ ጥንቃቄ እንድታደርጉና በተለይ ልጆች ያዛችሁ ሰዎች ጥግ ጥጉን እንድትንቀሳቀሱ በእግዚአብሔር ስም እናሳስባለን ማለት ነው እንግዲህ በ2018 ዝውውር ማለት ነው ወደ ፕሮቴስታንት የተዘዋወረው ዮኒ ማኛ በአሁኑ ሰዓት ጴንጤን ጥርግርግ አድርጎ እየሰደበ ይገኛል ግን አንዳንድ ኦርቶዶክሳውያን የምናገራችሁ ነገር አለ ይሄ ቪዲዮ አዳምጣችሁ ተመለሱ ጴንጤነት አድኖ አያቅም ጴንጤነት አያድን ክርስትናው ቁማር መበያ ነው
አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድናል። 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት? ወሬኛ በጣም ባዶ ናችሁ። ባዶ። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ። ወንድማችን ሞቶ ሸቀጥን የሸቀጡበት እስላሙን በለው ጴንጤውን በለው በአናት ተተከል እንዴ! የማየ ሃይማኖት ነው። በዚህ ደረጃ አታዋርዷትም። ኦርቶዶክስና ፊደል ቀጥራ የሰጠች ምንድን የአረብ ገረድ የሉተር ጥራጊ። እንግዲህ እንደተመለከታችሁት ነው ለፕሮቴስታንት እምነት የተጠመቀው በቅርቡ ፕሮቴስታንት የሆነው ግለሰብ አሁን የፕሮቴስታንትን እምነት በደንብ አድርጎ እየረገጠ እየተሳደበ ነው የሚገኘው። ይህን ተመልክቶ ግን በጣም የማዝነው አንዳንድ ኦርቶዶክሳውያን ነው። ኦርቶዶክሳውያን ጥንቃቄ እንድታደርጉ ፈልጋለሁ። ሁሌ ማሽቃበጥ ይሰለቻል። አንዳንዴ በጣም ተረጋጉ። በቃ ይሄ ሰውዬ እዚህና እዛ መምጣት ለምዶበታል። አንዴ ኦርቶዶክስ፣ አንዴ ዋቄ ፈታ፣ አንዴ ሙስሊም፣ አንዴ ፕሮቴስታንት እየሆነ እምነት እየተሳደበ እየረገጠ እዚህ ምና እዛ መምጣት በቃ የማይሰለቸው ለ15 ዓመታት ያህል ዘር ፖለቲካና ሃይማኖት ሲያጋጭ የነበረ ሰው ነው። ዛሬ ለዛሬ ገና ፕሮቴስታንትን ሰደበ ብላችሁ ኦርቶዶክሲያን ጀግና ተባረክ ዮንዬ እንወዳለን ና ወደ ኦርቶዶክስ የምትሉ ሰዎች በጣም ስለ እምነት ምንም የምታውቁት ነገር የለም። እምነታችሁ ምን እንደሆነ መጀመሪያ ያላችሁበትን እምነት ወቁ። ሲጀመር ኦርቶዶክሲያን ምንም ስለ እምነት የምታውቁ ነገር የለም። ገባ አይደለ? የኛ እምነት የከሌን እምነት ስለሰደበለ የኛ እምነት ከፍ አይልም። እሺ ጴንጤ ስለተሰደበ ኦርቶዶክስ ከፍ የምትልበት ምክንያት የለም። ኦርቶዶክስ ከፍ የምትለው በክርስቶስ ቃል እግዚአብሔር በክርስቶስ ቃል በእግዚአብሔር ትምህርት እንጂ በጴንጤ ስለተሰደበ አይደለም። ጀግና ጴንጤ ስለምትጠሉ ብቻ ጀግና እያላችሁ ተባረክ እያላችሁ የምታሽቃብጡ ኦርቶዶክሲያን ስርዓታችሁን ያዙ። ምንም ስለ እምነታችሁ የምታውቁ ቢቻላችሁ ከሁሉም ጋር ተስማምታችሁ ኑሩ ነው የሚለው መጽሐፍ ቅዱስ። ጴንጤን ስለሰደብክ ኦርቶዶክስ አትከብርም። ኦርቶዶክስ የምትከብረው የራሷ እምነት ላይ በራሷ አስተምሮ ገና ክርስቶስን ገና አስተምራ ከፍ ስትል እንጂ ጴንጤ ስለተሰደበ ሙስሊም ስለተሰደበ የሚከብር የትኛውም እምነት የለም። እንግዲህ ነፍሱን ይማረውና ታዋቂው ጋዜጠኛ የድራማ ባለሙያና ኮሜዲያን ነፃነት ወርቅነህ በትናንትናው ዕለት በካቴድራል ሥላሴ ስርዓተ ቀብሩ መፈጸሙ የሚታወቅ ነው። በጣም ልጆቹ በጣም በሚያሳዝን ሁኔታ በርካቶችን አስለቅሷል። አባቴ ጥሩ ባልም ብቻ ሳይሆን ጥሩ አባትም በማለት እንግዲህ በእንግሊዘኛ በርካቶችን አስለቅሷል። የሙያ አጋሮቹ በጣም በርካታ አርቲስቶች በተገኙበት ስርዓተ ቀብሩ ተፈጽሟል ማለት ነው። እንግዲህ ነፃነት ወርቅነህ በብዙ ሚሊዮኖች የሚወደድ ታዋቂ አርቲስት ነው። እንግዲህ ነፃነት ወርቅነህ መቀበሩን ተከትሎ ብዙ የሚያስተዛዝቡ ነገሮች አሉ። አንድ የእስልምና እምነት ተከታይ የሆነ በሶሻል ሚዲያ ከ450 በላይ ተከታይ ያለው እንግዲህ ነፃነት ወርቅነህ ብቻ ሳይሆን ሰይፉ ፋንታው ይሞታል በማለት እንግዲህ በጣም በሚገርም ሁኔታ ሶሻል ሚዲያ ላይ እንደዚህ እየፈነጨ ማንም የሚያሰረው የለም። ሲም ቪዲዮ አዳምጠንጣ በሰይፉ ፋንታሁን ላይ ሞት የተመኘው ግለሰብ በሕግ እንዲጠየቅ ጥሪ ቀረበ። በተወዳጁ አርቲስት ነፃነት ወርቅነህ ህልፈት ብዙዎች ኢትዮጵያውያን ሀዘናቸውን የገለጹ ባሉበት ወቅት ይህ ከላይ የምትመለከቱት ግለሰብ ሰይፉ ፋንታሁንም በቅርቡ ይሞታል ማለቱ ብዙዎችን አስቆጥቷል። በቅርቡ ይሞታል እንኳን ነፃነት ወርቅነህ የሚለው ግለሰብ 450 ሺህ ተከታይ አለው። 450 ሺህ ቤተሰቦች ይሄንንም የሚከተል ህዝብ አለ። በስመ አብ ወልድ ምን አይነት የዘቀጠ ትውልድ እንደመጣ እግዚአብሔር ያውቅ። ምን አይነት የወረደ ማህበረሰብ ኢትዮጵያ ውስጥ እንደመጣ እግዚአብሔር ያውቅ። 450 ሺህ ስንት ቁም ነገር ያላቸው ኢትዮጵያውያን እያሉ ግን ይሄንን 450 ሺህ ሰው እንኳን ሞተ ሰይፉ ፋንታሁን ካላቀረብከኝ ትሞታለህ አንተ የሚል ሰው 450 ሺህ። እሱም ብቻ አይደለም። በጣም የሚገርማችሁ ነገር እንዳልካቸው ዘነበ የሚባለውን ግለሰብ 1 ሚሊዮን ተከታይ አለው። ገነት ንጋቱ የምትባል ሴት እንደውም አንሰብስክራይብ አንፎሎ አድርጓት